ልጄን አብረን እናሳልፍ በቃ ከኔ ጋር ነው ዛሬ የምትውይው ብዬ ስላት ከኔ ጋር ማሳለፍ ከፈለግሽ ላይብረሪ ሄደን አብረን እናሳልፍ ጊዜ አትለኝም። ላይብረሪ ሄደን እሷ እያነበበች እንግዲህ ምን አይነት ጊዜ እንደምናሳልፍ አስቡት። ይህንን ቪዲዮ የሰራውበት ይህንን መልእክት ማስተላለፍ የፈለኩበት ትልቁ ምክንያቴ ሴት ልጆች ላሏችሁ፣ በተለይ ደግሞ ቲኔጀር ላሏችሁ ቢጠቅም ብዬ ነው። ብዙ ጊዜ በእነሱ እድሜ ላይ ያሉ ልጆች የራሳቸውን ጊዜ የራሳቸውን ነገር እያደረጉ ራሳቸው በሚፈልጉት መንገድ ማሳለፍ ነው የሚፈልጉት እንጂ እስቲ ከእናቴ ጋር ላሳልፍ ብለው አስበውበት ይህንን ነገር አያደርጉትም። ያው እንደምታውቁት እንግዲህ እኛም ራሳችን በዚህ ጊዜ ውስጥ አልፈናል። በእነሱ እድሜ በነበርንበት ሰዓት ከቤተሰብ ጋር በቃ ላሳልፍ ብለን ፕሮግራም ይዘን አንቀመጥም። ጓደኛ ይኖረናል፣ ራሳችን የምንፈልገው ነገር ይኖረናል። ዛሬ ነው ትኩረት የምንሰጠው። ስለዚህ እኔ ሲስተም አለኝ ያ ከጠቀማችሁ ላካፍላችሁ ብዬ ነው። ሲስተም ምንድነው መሰላችሁ? የምትፈልገውን ነገር አልከለክላትም። ነገር ግን ደግሞ የተወሰነ ሰዓት አብሬያት ማሳለፍ እፈልጋለሁ። ምክንያቱም ላወራት እፈልጋለሁ። ቁም ነገር የሚሆን ወይንም ደግሞ የምትፈልገው ነገር ቢኖር እኔም ደግሞ ማስተካከል ያለባትን በተለይ ደግሞ ካራክተሯ ላይ ምን ማድረግ እንዳለባት በጨዋታ መልክ እያደረግን ነው ልናስተምራቸው የሚገባው ብዬ ስለማስብ ነው። እና ያው የፈለገችው እንግዲህ ላይብረሪ መሄድ ነበረ። እሱም አልቀረባትም። ከሰዓቱን ከጨረስን በኋላ ማለት ነው ወደ ላይብረሪ ሄድን እና ያ የፈለጉትን ነገር አንከለክላቸውም፣ የሚጠቅማቸው ነገር ሲሆን ማለት ነው። ነገር ግን የግዴታ ከነሱ ጋር አብረን ማሳለፍ ስላለብን በሲስተም ማለት ነው ወይንም ደግሞ በጥበብ አድርገን ከልጆቻችን ጋር አብረን ማሳለፍ እንችላለን ማለት ነው። ተባረኩልኝ፣ ወዳችኋለሁ። ባይ